ኤችአይቪ በሽታ የመጨረሻ ደረጃ ላይ ሲደርስ ኤድስ ይባላል። የኤድስ ብዙ ምልክቶች ቢኖሩም 7 ዋና በሽታው ሊያመጣቸው የሚችሉ ስሜቶችን ላካፍላችሁ። ቪዲዮችን ከወደዳችሁ ፎሎ፣ ላይክ እና ሼር ማድረጋችሁን አትርሱ። አንደኛው ቆዳ ላይ የሚታዩ ባጮች ናቸው። እነዚህ ባጮች ህመም የሌላቸው ወይን ጠጅ ቀለም ያላቸው ናቸው። በየትኛው የሰውነት ክፍል ላይ ሊታዩ ይችላሉ። ህመም ስለሌላቸው በተለይ ጀርባ ላይ ከወጡ ላይስተዋሉ ይችላሉ። እነዚህ ባጮች ምክንያታቸው ምንድነው? ካንሰር ነው። በተለይ ካፖሲ ሳርኮማ የሚባል የካንሰር አይነት ነው። እባጮቹ አፍ ውስጥም ሙሉ ሰውነት ውስጥም ሊወጡ ይችላሉ። ልክ ምስሉ ላይ እንደምታዩት ማለት ነው። እንደውም ቆዳ ላይ ሲታዩ ብዙ ጊዜ አብሮ ሰውነት ውስጥ ለምሳሌ ሳምባና ሆድ ውስጥም ሌላ ሰውነት ውስጥም ይኖራሉ ነው። ሁለተኛው በሳምባ መታመም ምክንያት የሚመጡ ስሜቶች ናቸው። የበሽታዎቹ ምክንያቶች ያው በህዋሶችም ሊሆን ይችላል ወይም ደግሞ በካንሰር ምክንያትም ሊሆን ይችላል። በእነዚህ ምክንያትም የትንፋሽ ማጠር፣ ሳልና የደረት ውጋት ይኖራል። ሶስተኛው በአእምሮና በህብለሰረሰር መታመም ምክንያት የሚታዩ ስሜቶች ናቸው። ከነዚህ ስሜቶች አንዱ ራስ ምታት ነው። ራስ ምታቱ ድንገተኛ ከሆነ መንስኤው እንደ ማጅራት ገትር አይነት አደገኛ በሽታ ነው ብዙ ጊዜ ማለት ነው። እና ከራስ ምታቱ አብሮ ትኩሳትና የሚጥል በሽታ አይነት ስሜት ሊኖር ይችላል። በተለይ ማጅራት ገትር ከሆነ ማለት ነው። ራስ ምታቱ ቀስ በቀስ የሚባባስ አይነትም የሚሆንበት ሁኔታ አለ። በተለይም በፈንገስ ምክንያት የሚመጣ ከሆነ በተለይ ክሪፕቶኮከስ የሚባለው የፈንገስ አይነት እንደዚህ ቀስ በቀስ የሚባባስ የራስ ምታት አይነት ሊያመጣ ይችላል ነው። ካልታከመ እስከ ራስ መሳትና ህይወትን እስከ ማሳጣት ድረስ ሊደርስ ይችላል ነው። ራስ ምታት ብዙ ሰዎች ላይ የሚታይ ስለሆነ ራስ ምታቱ በኤችአይቪ እንደሆነ ወይም ደግሞ በሌላ በሽታ ምክንያት እንደሆነ ወይም ደግሞ አደጋ የሌለው አይነት እንደሆነ እንዴት ሊጠረጥሩ ይችላሉ ለሚለው ራስ ምታቱ አዲስ የመጣ ከሆነ ወይም ደግሞ ከዚህ በፊት ያልነበረ የራስ ምታት አይነት ከሆነ ለምሳሌ ባህሪው ለየት ያለ የራስ ምታት ከሆነ ከኤችአይቪ ጋር የተገናኘ ነው ተብሎ ይታሰባል። ስለዚህ ምርመራዎች ማድረግ ያስፈልጋል ነው። ሌላው አእምሮ ውስጥ ሊፈጠር የሚችለው ድንገተኛም አንዳንድ ጊዜ ቀስ በቀስ የሚባባስ የግማሽ ሰውነት አለመታዘዝ ወይም ደግሞ ፓራላይዝ መሆን ነው። ሌላው የሁለት እግሮች አለመታዘዝ ሲሆን ከዚህ ጋር ተያይዞ የጀርባ ህመምና የሽንትና የሰገራ አለመቆጣጠር ይኖራል። ስሜቱ በድንገት የሚፈጠር ሊሆን ይችላል ወይም ደግሞ ቀስ በቀስ የሚመጣም ወይም ደግሞ የሚባባስም ሊሆን ይችላል። በተለይ የቲቢ በሽታ ጋር የተያያዙ ከሆነ ብዙ ጊዜ የቲቢ በሽታ የጀርባ አጥንቶች እንዲሰበሩ በማድረግ እንደዚህ አይነት ስሜቶች ከሚያመጡ በሽታዎች አንዱና ዋናው ነው። አራተኛው በሆድ ወይም ደግሞ በአንጀት መታመም ምክንያት የሚመጡ ስሜቶች ናቸው። ዋናው የዚህ በሽታ ስሜት ምንድነው? ከአንድ ወር በላይ የሚቆይ ተቅማጥ ነው። ሌላው እንደ ምግብ ፍላጎት ማጣትና ማቅለሽለሽም ይኖራል። አምስተኛው አንገት አካባቢ የሚፈጠሩ እባጮች ናቸው። እነዚህ እባጮች ብዙ ጊዜ ህመም የላቸውም እና በጣም ካደጉ ግን በተለይ አየር መተንፈሻ አካባቢ ለምሳሌ ደረት ውስጥም ሊሆን ይችላል፣ አንገት ላይም ሆኖም ሊሆን ይችላል። በጣም ካደጉ አንዳንድ ጊዜ ትንፋሽ ማጠርና የሆነ የማነቅ አይነት ስሜትም ሊኖራቸው ይችላል። ዋና የነዚህ እባጮች ምክንያታቸው ምንድነው? ካንሰር ነው። ያው በቲቢ ምክንያትም ሊከሰቱ ይችላሉ። ግን ብዙ ጊዜ ምንድነው በተለይ እስከ ትንፋሽ ማሳጠር የሚደርሱ ከሆነ አብዛኛው ጊዜ መንስኤያቸው ካንሰር ነው። ስድስተኛው በልብ መታመም ምክንያት የሚመጡ ስሜቶች ናቸው። በተለይ የቲቢ በሽታ የልብ ሽፋን ላይ ብዙ ውሃ እንዲቋጠር ያደርግና የትንፋሽ ማጠርና የሰውነት እብጠት እንዲመጣ ያደርጋል። ሌላው ደግሞ ኤችአይቪ ራሱ የልብ ድካም ሊያመጣ ይችላል። በዚህም ምክንያት እንደዚሁ ቅድም ያልኳቸው ስሜቶች እንደ ትንፋሽ ማጠር፣ የሰውነት ማበጥም በዛ ምክንያት ሊመጡ ይችላሉ። ሰባተኛው ከፍተኛ የሆነ የሰውነት ክብደት መቀነስና ከወር በላይ የሚቆይ ትኩሳት ነው። አብሮም የከፍተኛ የሆነ ላብ ስሜትም ሊኖር ይችላል። እነዚህ ስሜቶች ብዙ ጊዜ ሲዲ4 ህዋሶች ከ200 በታች ሲሆኑ የሚመጡ ስሜቶች ናቸው። አንድ መረሳት የሌለበት ነገር ምንድነው? ሲዲ4 የቀነሰ ሲመጣ የሚታዩ ስሜቶች ምንም አይነት ቅደም ተከተል ላይኖራቸው ይችላል። ለምሳሌ አሁን በጣም ዝቅተኛ ሲዲ4 ቁጥር ያለው ሰው ክብደቱ ኖርማል የሆነ ምንም በቃ ስሜት የሌለው ሰው ሊመስል ይችላል። ግን ምንድነው በድንገት ከፍተኛ የሆነ የበሽታ ስሜቶች በአንዱ ደግሞ ሊጠቃ ይችላል እና ኢቭን እስከ ህይወት ማሳጣት ድረስ ሊደርስ ይችላል። ኢቭን በቃ ዘላቂ የሆነ የአካል ጉዳት ፓራላይዝ የመሆን አደጋ ሊያጋጥሙ ይችላል። ያው ይህን ያነሳውበት ምክንያት ምንድነው? በህብረተሰባችን ያለው አመለካከት ሁሉም ኤችአይቪ ያላቸው ሰዎች በቃ እንደዚህ ሰውነታቸው በቃ ያለቀ የመነመነ ወይም ደግሞ በቃ በጣም የከሱ ሰዎች አድርጎ የማሰብ ነገር አለና ያው ሁሉም እንደዛ አይነት ሁኔታ ይኖራቸዋል ማለት አይደለም። እና ኤችአይቪ ያላቸው ታማሚዎችም ሰውነታቸው ለምሳሌ ደህና ከሆነ መድኃኒት የማይወስዱ ከሆነ ያ ደግሞ ዋስትና ሊሆን አይችልም ማለት ነው።
አንዳንድ ጊዜ ምንድነው እንዳልኩት CD4 በጣም ዝቅ ብሎ በቃ CD4 እኔም ራሱ በህክምና ፕራክቲስ ያየሁት CD4 8 10 20 ኖሯቸው በቃ ሲታዩ ደህና ይመስላሉ። ግን አደጋው ምንድነው የሆነ በሽታ ብቻ ያጠቃቸው ጊዜ በጣም ከፍተኛ አደጋ ይደርሳቸዋል። ስለዚህ የሰውነት ደህና መሆን ወይም ደግሞ አለመክሳት እንደ ዋስትና ሊቆጠር አይገባም። በሽታው ካለ በተለይ በአሁኑ ጊዜ ሁሉም HIV ታማሚዎች ሁሉም ሊባል በሚቻልበት ደረጃ ያው መድኃኒት እንዲወስዱ ነው የሚፈለገውና ስለዚህ ይሄ ነገር እንዲዘናጉ ሊያደርጋቸው አይገባም።